መዝሙርህን ቁሞ የደገመውን በዓይኑ ያየውን ሰው ሁሉ ምርልሃለሁ። ተቀምጦ የደገመውን የሥጋ ዘመዶቹን ምርልሃለሁ። ተኝቶ የደገመውን ራሱን ምርልሃለሁ። ዘወትር ከክፉ ነገር ሁሉ የሚጠብቁት የብዙ ብዙ የሆኑ ቅዱሳን መላእክትን እልክለታለሁ ብሎ አምላካችን ቃል ኪዳን የሰጠው በጸሎቱና በልመናው እስከ ሺህ ዘመናት ድረስ ለእስራኤል ምሕረትን ያሰጠ ከመዝሙሩ ጣዕም የተነሳ በምድር ያሉ ሰዎችና በሰማያት ያሉ ቅዱሳን መላእክት በእርሱ መዝሙር አምላካቸውን እያመሰገኑ ተነግሮ የማያልቅ ክብርን የሚቀበሉበት በአምላክ ልብ የሚታሰበውን ወይም የአምላክን ፈቃድ ማወቅ ስለቻለ ልበ አምላክ ወይም የአምላክ ልብ ተብሎ የተጠራ ሰባቱ ሰማያዊ ሀብታት ማለትም አንደኛ ትንቢት የመናገር ሀብት፣ ሁለተኛ የታመሙትን የመፈወስ ሀብት፣ ሶስተኛ እንደ ጎልያድ ያሉ ኃያላንን በጠጠር መትቶ የማሸነፍ ሀብት፣ አራተኛ በበገና እየዘመረ አምላክን የማመስገን ሀብት፣ አምስተኛ ከዳን እስከ ቤርሳቤህ ባለው የእስራኤል ግዛት ላይ ነግሶ በጥበብ የማስተዳደር ሀብት፣ ስድስተኛ በስብሃተ ክህነት የማመስገን ሀብት፣ ሰባተኛ አንበሳንና ድብን የመሳሰሉ ኃያላን ፍጥረታትን በጡጫ መጥቶ መግደል የሚያስችል ኃይል የተሰጡት የክብር ባለቤት ጌታችን ኢየሱስ ክርስቶስ ከዘሩ የተወለደለትና የዳዊት ልጅ ተብሎ በስሙ የተጠራለት ዜና ሕይወቱ እስከ ዓለም ፍጻሜ ለሚነሳው ትውልድ ሁሉ አስተማሪ የሆነ እስራኤልን ለ40 ዓመታት በጽድቅ ጎዳና የመራ ሊቀ መዘምራን ንጉሠ እስራኤል ልበ አምላክ ቅዱስ ዳዊት ዛሬ ታኅሳስ 23 ቀን ያረፈበት ዓመታዊ መታሰቢያ በዓሉ ነው።